for the fifth one question ወይም ለአምስተኛ ጥያቄ ስለዚህ ላስት የሚለው ስላለ የዚህ አንሰር መሆን የሚችለው ላስት ቅድም እንዳልኩም ነው። ላስት ማለት ላስት ነው ከተባለ ሁሌ ፓስት ነው ብላችሁ እንዳታስቡ። ላስት ፕላስ there is having ታይም ካለ ለምሳሌ 6 ማንዝ ስለሆነ የሆነ ድርጊት ፓስት ላይ ተጀምሯል እስካሁን የሚቀጥል ከሆነ ቲል ሚሄድ ከሆነ ያ ነው አሁን ማየት ያለባችሁ። ስለዚህ this question must be present perfect ነው። ስለዚህ present perfect ስለሆነ አብዛኞቹ ተማሪዎች ሚስቴክ የሚሰሩበትን ነገር ያለው ላስት የሚለውን ወርድ በማየት ብቻ they may think just as past ቴንስ አድርጎ ያስባሉ። it's wrong። ስለዚህ ላስት ፕላስ ለምሳሌ እንደነ ለፓስት ለፕሬዘንት ፐርፌክት ኢንዲኬተሮች አሉ አይደል? ያ there is ሲንስ አለ የሆነ ድርጊት ፓስት ላይ ጀምሮ እስካሁን ድረስ ከቀጠለ ሲንስ 1999 ምናምን ፎር ኦሊሶ ኢንዲኬተር ነው። በሌላ በኩል ደግሞ ላስት ፕላስ ታይም ኢንዲኬተሮች ካሉ you may also call this sentence as present perfect ነው። ላስት ብቻውን ሳይሆን ላስት ፕላስ there is having ላስት ፕላስ ታይም ካለ ማለት ነው። ታይም ለምሳሌ 6 months 2 months የተለያዩ ማንዞችን እየገለጹ ላስት ፕላስ ታይም ካለ we may call that is known as present perfect ነው። ስለዚህ had not seen አይሆንም። had not seen is inverted form ነው። ባይዜ ሳብጀክት ባይኖር አሁን በሌላ ቪዲዮ መጣላችኋለሁ። ኢንቨርትድ ፎርም የሚሉት ራሳቸው ለምሳሌ had እና had ለምሳሌ ትንሽ ኤክስፕሌን ላድርግና ልለፍ። ለምሳሌ I had ኤ ኢንቨርትድ ሲሆን ወዴት ይቀየራል? had ነው የሚሆነው አይደል? had I had ስለዚህ had ቀድሞ ከመጣ ያ ማለት ቀድሞ ከመጣ had ፕላስ ሲ ነው v3 ነው። ስለዚህ እዚህ ጋር ደግሞ ይሄኛው had ፕላስ v3 ነው ከተባለ having past perfect ነው። past perfect እንዲሆን ደግሞ የሆነ አክሽን ከሆነ አክሽን ቀደም ብሎ happen ማድረግ አለበት። ስለዚህ isnar እንደዛ አይደለም ማለት ነው። past perfect አይደለም ይሄኛው present perfect ነው። ምክንያቱም no action is so past perfect መሆኑን የሚያሳይ ሌላ past action የለም። last 6 months በፊት for last 6 months ሙቪውን ወይም ጉድ ፊልሞችን ማየት እንዳቆመ ነው እንጂ ያወራ ያለው ከዛ በፊት ስለነበረው ጉዳይ አይደለም። ከ6 months ወዲህ ያለ ነው። ስለዚህ the action starts before 6 months and continue up to now ነው። ስለዚህ have not seen ነው። did not see አብዛኛው ተማሪዎች የሚሰሩት ሚስቴክ ነው። did not see አይሆንም ማለት ነው። ምክንያቱም ላስት ብቻውን አይደለም ላስት ፕላስ ሌላ ተጨማሪ ታይም አለ ማለት ነው። don't ደግሞ አይሆንም obvious ነው። Okay, the sixth one, guess how long you blank at the school by the end of እንግዲህ አሁንም ቢሆን ይሄ ኢንትራንስ ላይ how long you blank at the school by the end of this year። ስለዚህ ስድስተኛው question እንደዛ ነው። መቼም ቢሆን ኢንትራንሳችሁ ላይ አፒር ያደርጋል by plus time ኢንዲኬተሮች ለምሳሌ by the end of this year by the end of this month by the end of by plus time indicator ከመጣ ሁሌም ምን እያልኳችሁ ነው? by plus time indicator ስላችሁ ለምሳሌ by the end of this years by the end of this months by the end of this semester ይሄን ያክል ውጤት ለማግኘት አቅጃለሁ። ስለዚህ by plus time indicator ከመጣ መቼም ቢሆን ያ ምን አይነት ቴንስ ነው? future perfect tense ነው። future perfect tense በደንብ ኖት ከያዛችሁ ይሄን ሁለተኛ ይሄን ፓርት አትከልሱም እንኳን is obvious and enough for you። ስለዚህ by plus time
ታይም ኢንዲኬተር ከመጣ ምንድን ነው? ፊውቸር ፐርፌክት ቴንስ ነው። ፊውቸር ፐርፌክት ቴንስ ነው። ፊውቸር ፐርፌክት ቴንስ ነው። ፊውቸር ፐርፌክት ቴንስ ከሆነ ባይ ፕላስ ታይም ከመጣ ፊውቸር ፐርፌክት ቴንስ ነው ብያለሁ። ፊውቸር ፐርፌክት ቴንስ አክሽኑ will have finished or completed at the same times on the future ማለት ነው። ስለዚህ ፎርሙላው ምንድን ነው? ቴንሱን አወቅን። ባይ ፕላስ ማንኛውም ታይሚንግ ካለ ፊውቸር ፐርፌክት ነው አለ። ፊውቸር ፐርፌክት ከሆነ ለፊውቸር ፐርፌክት ፎርሙላው ምንድን? ያው ፎርሙን ያዙት። ፎርም ኢዝ ኢኳልስ ቱ ይኸው ዊል ወይም ሳብጀክት አለ። ሳብጀክት ፕላስ ዊል ፕላስ ሃቭ ኦር ሃዝ ፕላስ ቪ3 ነው። ስለዚህ አሁን ምን እንመርጣለን ማለት ነው? ምን እንመርጣለን? ስለዚህ ምን እንመርጣለን? ዊል ፕላስ ሃቭ ፕላስ ቪ3 ያለበትን እንመርጣለን ማለት ነው። ስለዚህ የትኛው ይሆናል መልሱ? there is having the question። ስለዚህ ዊል ፕላስ ሃቭ ፕላስ ቢን የቢ ፓስት ፐርፌክት ምንድን ቢን ነው ቢን ይሄ ቪ1 ነው። ዲስ ዋን ኢዝ ቪ3 ነው። ስለዚህ ቢን ይሆናል ማለት ነው። the answer will be ኤ ነው ማለት ነው። ሌሎቹን ማየትም አይጠበቅባችሁም ኦብቪየስ ስለሆነ ማለት ነው። ባይ ፕላስ ኤኒ ታይም ኢንዲኬተር ከመጣ እኔ እርግጠኛ ነኝ በየአመቱ መቼም ቢሆን ሚስ ማያደርጉት ፓርት ቢኖር ይሄ ነው። ምክንያቱም አብዛኛው ፓርት ገጠራማ አካባቢ ስለሚሆን አይማርም ብለው የሚገምቱ ይሆን ብቻ በኤኒ ሚንስ it will appear on your entrance so give big deal አድርጋችሁ ተቀበሉ። ባይ ፕላስ ኤኒ ታይም by the end of this year, by the end of this semester, by the end of this months, by the end of this weeks ምናምን ባይ ፕላስ ታይሚንግ ካለ there is having future perfect ነው። future perfect ነው ከተባለ ፎርሙ ደግሞ will ፕላስ have or has ፕላስ v3 ነው። እሺ ይሄን ፓርት ከተረዳችሁ let's proceed to the seventh question። ሶሪ ተደጋግሟል ጥያቄ። ሰባተኛ question ይኸው ቀደም አልኩኝ ባይ ፕላስ ኤኒ ታይም ኢንዲኬተር ከመጣ ምንድነው ያልኩት? ፊውቸር ፐርፌክት ነው። አሁን ምንም ይሄን ላስረዳችሁ አልፈልግም፣ ምክንያቱም ቀደም በሚገባ አውርቻለሁኝ። ፊውቸር ፐርፌክት ቴንስ ነው። ስለዚህ ያላችሁ አንድ ኦፖርቹኒቲ ነው። ሳብጀክት ማየት ነው ያላችሁት። ሳብጀክት ያላችሁ። ስለዚህ ሳብጀክት ስታዩ ዊል ነው። ዊል ፕላስ ሃቭ ኦር ሃዝ ፕላስ ቪ3 ፔሪድ። ስለዚህ ባይ ፕላስ ታይም ኢንዲኬተር ከመጣ ምን ያሳያል ነው ያልኩት? ፊውቸር ፐርፌክት ቴንስ ያሳያል። ፊውቸር ፐርፌክት ቴንስ ነው ከተባለ ፎርሙ ደግሞ እንዴት ነው? ዊል ፕላስ ሃቭ ኦር ሃዝ ፕላስ ቪ3 ነው። ስለዚህ the answer will be ይሄ ነው። ምክንያቱም ዊል አለ የመጀመሪያው ፕላስ ሃቭ አለ እንዳልኩኝ ፕላስ ቪ3 አይደል? ቪ3 ስለዚህ the placement የዩኒቨርሲቲያችን placement will have been now ይታወቃል by the end of በዚህ ኦገስት ኤንድ ላይ ይታወቃል። ስለዚህ ናው የናው ፓስት ምን ይሆናል? የናው ፓስት ናውን ቺነች ማለት ነው። ሶ ኢዚ። ስለዚህ ባይ ፕላስ ኤኒ ታይም ኢንዲኬተር by the end of this year, by the end of August, by the end of June, by the end of ምናምን ብቻ እያሉ ካመጡ የመጀመሪያ ማወቅ ያለባችሁ is future perfect tense ነው። future perfect tense ከሆነ the action will have been completed at the same times on the futures። ኢንዲኬተሮቹ ባይ ነው። ባይ is the indicator as a result will have plus v3 ነው። that is it. let's proceed to the eighth question። eighth question ላይ ስንመጣ there is having comparative ነው። እንግዲህ I have no doubt ምንም ጥርጥር የለኝም he would win scholarship he is blank of all። እንግዲህ እንዲህ አይነት of all እንዲህ አይነት ካለ of all ከሁላችንም just he is blank of all እንዲህ አይነት ከሆነ ሁሉም ምን አይነት ነው? ሱፐርላቲቭ ነው። ሱፐርላቲቭ ኮምፓሪዥን ነው። is not ኮምፓሪዥኑ ሱፐርላቲቭ ነው። አንድን ከብዙሃን ጋር ማወዳደር ስለሚሆን
አንድን ከብዙሃን ጋር ወይም having superlative types of comparison ነው። ስለዚህ very talented እንዲህ የሚባል ነገር የለም። more talented መቼ ይሰራል? ፎር ኮምፓራቲቭ ነው የሚሆነው፣ ግን እዚህ ኬዝ ላይ አይሰራም ምክንያቱም ኦል ስለሆነ። ሁለተኛው ደግሞ ሞስት ፕላስ ሶ እንዲህ አይነት ፎርም ላይ ሶ ስቲል አይመጣም፣ አይሆንም። ስለዚህ the answer is most talented ነው። most talented። ስለዚህ most talented ለምንድን most talented ያልነው? ከብዙሃኖች ጋር ነው። አንድን ሂን ከብዙሃኖች ጋር ኮምፔር እያደረገ ስለሆነ ሞር ታይለንትድ ነው። እስና ሲንግል ፐርሰን ሞር ታይለንትድ ሳይሆን አይ ሚን ሞስት ታይለንትድ ነው። ሞስት ታይለንትድ ፍሮም ኦል ኦፍ አስ እንደዛ አይነት ኩዌስችን ነው። እንግዲህ ሌትስ ፕሮሲድ ቱ ዘ ናይን ኩዌስችን። የዘጠነኛው ኩዌስችን ላይ ስንመጣ ደግሞ he will not be blank the bus today blank the bus today he will not be አይደል? ስለዚህ አሁን will ፕላስ being ፕላስ verb with ing ነው። ይሄ ሁሌም የሚመጣ ፎርም ነው፣ ግን አሁን ኖት ነው የጨመሩት። ኦብቪየስ ኖት ነው። will not ፕላስ verb with ing ነው። ስለዚህ እኛ አሁን እንዲህ አይነት ኩዌስችን ስንመጣ በተለይ ቢን ካየን verb with ing መቀበል ብቻ ነው የሚጠበቅብን። ያ ምንድን ቢ ነው። ስለዚህ ቴከን አይሆንም ምክንያቱም ሃዝም ሃቭም የለም ኦብቪየስ። ሁለተኛ ደግሞ ፓስትም አይደለም፣ ፓስት ፐርፌክትም አይደለም፣ ፕሬዘንት ፐርፌክትም አይደለም። ቢን ቶኪንግ አይሆንም፣ ዊል ነው አይመጣም። ቢ ሁለት ቢ አይሆንም፣ ስለዚህ ዲም አይሆንም። ሌትስ ፕሮሲድ ቱ አስረኛ ኩዌስችን። the class began only after you blank registration። እንግዲህ ቅድምም ፓራላሪክ ሲግን አውርቻለሁኝ። ፓራላሪክ ሲግ ለአንድ ሴንተንስ ብቻ አይደለም፣ ሁለት የተለያዩ ሴንተንሶችም ለምሳሌ ሳብጀክት ፕላስ አንዱ ሴንተንስ ቪ1 ከሆነ ሁለተኛውም ሳብጀክት ፕላስ ቪ1 ነው። እኔ ግልጽ ላድርግላችሁ። ስለዚህ እዩ ክላስስ ቢገን ነው ቪ1 ነው። ቢገን ቪ1 ይኸው አሁንም ቢሆን ፓራላሪክ ሲግን እዚህ ጋር በደንብ አዳምጡኝ። ሌሎች የሚሰሩትን ሚስቴክ ዩ ዶንት ሜክ ኢት። ስለዚህ ክላስ ፕላስ having v1 አይደል? the second one is also ቅድም እንዳልኩም subject plus v1 the first ነው። ሁለተኛው subject plus v2 ነው የሚሆነው ነው I mean v1 ነው ለፓራላሪክስ። የመጀመሪያው እንዲህ ከሆነ ሁለተኛውም እንዲህ ነው። ስለዚህ class began only after you ስለዚህ ምን ይሆናል? ሳብጀክቱ ዩ ነው፣ እንደምናየውም ሳብጀክት ዩ ነው። ስለዚህ እዚህ ጋር ምን እንጠቀማለን? v1 ነው። v1 is complete። እንዳትሳሳቱ this is will complete አይሆንም፣ ሌሎችም አይሆኑም። ምክንያቱም እዚህ ጋር ፕሬዘንት ነው ያለው፣ እዚህ ጋር መሆን ያለበት ፕሬዘንት ነው። አሁንም ደግሜ ልንገራላችሁ ፓራላሪክስ ሩል ላይ ሳብጀክት ፕላስ v1 በሆነ ሴንተንስ ላይ ከመጣ ሁለተኛውም ሴንተንስ ሳብጀክት ፕላስ v1 ነው። በሆነ ሴንተንስ ላይ ሳብጀክት ፕላስ v2 ከመጣ ሁለተኛውም ሳብጀክት ፕላስ v2 ነው። ሶስተኛ ሴንተንስ ቢኖር ሳብጀክት ፕላስ v2 ነው መሆን ያለበት። ስለዚህ በዚህኛው ሴንተንስ ላይ ክላስስ ቢገን v1 ነው፣ ሁለተኛውም መሆን ያለበት u ፕላስ v1 ነው። ለዛ the answer will be complete ሚለው